ለሰዓታት ለቀናት እንዲያውም ለወራት አጥንታችሁ ግን ውጤታችሁ በደከማችሁት ልክ ካልመጣላችሁ ምናልባት ከነዚህ ስህተቶች ውስጥ ቢያንስ አንዱን እየሰራችሁ ነው። የሚያስፈራው ነገር ደግሞ አብዛኞቹ ተማሪዎች እነዚህን ስህተቶች መስራታቸውን እንኳን አያውቁም። ዛሬ ውጤታችሁን በዝምታ የሚያጠፉ 9 ዋና ዋና ስህተቶችንና ምን ማድረግ እንዳለባችሁ አንድ በአንድ እናያለን። እስከ መጨረሻው ተከታተሉ። በተለይ መጨረሻ ላይ የምናያቸው 5 ስህተቶች ሁሉም ተማሪ የሚሳሳትበት ትልቅ ነጥቦች ናቸው። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። አሁን ወደ ቪዲዮ። 9ኛ ስህተት የሌላን ሰው የጥናት እቅድ መኮረጅ ነው። አንድ ሰው በቀን 10 ሰዓት ስላጠና እናንተም ማጥናት አለባችሁ ማለት አይደለም። የእናንተ ጉልበት፣ የእናንተ ደረጃና ትኩረታችሁ ከሌላ ሰው የተለየ ነው። ለአንድ ጎበዝ ተማሪ የሰራለት መንገድ እናንተን ሊያዳክማችሁ ይችላል። እንደዚህ ከምታደርጉ ከእናንተ ህይወት ጋር የሚሄድ እቅድ አውጡ እንጂ የሌላውን ሰው ኑሮ አትኮርጁ። 8ኛው ስህተት ምንድን ነው? የማረፊያ ሰዓት አለመኖር ነው። ይህን አብዛኛው ተማሪ ችላ ይለዋል። ለ5 ሰዓት ተከታታይ ማጥናት ትልቅ ስራ ሊመስል ይችላል፣ ግን አእምሮአችን ከአንድ የተወሰነ ሰዓት በኋላ መረጃ መቀበል ያቆማል። እረፍት ከሌለ ትውስታ ወይም ሪቴንሽን አይኖራችሁም። ይህን ከምታደርጉ ለ50 ደቂቃ አጥኑ፣ ለ10 ደቂቃ እረፍት ውሰዱ። ቀላል ግን ውጤታማ ዘዴ ነው። 7ኛው ማንበብ ላይ ብቻ ማተኮር ነው። ማንበብ ስራ እንደሰራችሁ እንዲሰማችሁ ያደርጋል፣ ግን ይሄ ፓሲቭ ለርኒንግ ነው። አሁን የገባችሁ ይመስላችኋል፣ በኋላ ግን ትረሱታላችሁ። እውነተኛው ትምህርት የሚመጣው ጥያቄዎችን ስትሰሩ፣ ለሌላ ሰው ስታስረዱና ራሳችሁን ስትፈትኑ ነው። 6ኛው ደግሞ ደካማ ጎንን ችላ ማለት ነው። አብዛኞቹ ተማሪዎች የማይገባቸውን ትምህርት ይሸሻሉ። ሁል ጊዜ ቀላል የሚሏቸውን ርዕሶች ደጋግመው ያጠናሉ። ይህ ደስ የሚል ስሜት ይፈጥራል፣ ግን ውጤታችሁን አይቀይረውም። እድገት የሚመጣው ከማይመቹ ነገሮች ጋር ስትታገሉ ነው። ደካማ ጎኖቻችሁን ቀስ በቀስ ግን በቋምነት አጥቁ። 5ኛው ስህተት የክለሳ እቅድ አለመኖር ነው። ዛሬ ያጠናችሁትን ነገር በቀጣይ ሳምንት ትረሱታላችሁ። ለምን መሰላችሁ? ምክንያቱም አልከለሳችሁም። ክለሳ ምርጫ አይደለም፣ የጥናቱ ትልቁ አካል ነው። ካጠናችሁ ከ1 ቀን በኋላ ከልሱ፣ ከዚያም ከ3 ቀን በኋላ ድገሙት። ትውስታ ወይም ያጠናችሁት ትምህርት በውስጣችሁ የሚቆየው እንዲህ ስታደርጉ ነው። 4ኛው ደግሞ ራስን ሳይፈትኑ ማጥናት ነው። ራሳችሁን ካልፈተናችሁ ትክክለኛ ደረጃችሁን አታውቁም። የሙከራ ፈተናዎች ዝም ብለው ልምምድ አይደሉም፣ እውነታውን የሚያሳዩ መስታወቶች ናቸው። የልምምድ ፈተና ምን ያሳያችኋል? ደካማ ጎኖቻችሁን፣ የሰዓት አጠቃቀማችሁንና ትክክለኛ አቋማችሁን። ፈተና ከሌለ የውሸት በራስ መተማመን ነው የሚኖራችሁ። 3ኛው ደግሞ ከእውነት የራቀ እቅድ ማውጣት ነው። ይህ ከሁለተኛው ጋር ይመሳሰላል። በቀን 12 ሰዓት አጠናለሁ ማለት ደስ ይላል፣ ግን ለ2 ቀን ብቻ ነው የሚዘልቀው። ከዛ ትተውታላችሁ። እቅዳችሁ ሊፈትናችሁ ይገባል፣ ግን ሊያጠፋችሁ አይገባም። ይህን ከምታደርጉ በቀን ከ4 እስከ 6 ሰዓት በትኩረት ማጥናት ዝም ብሎ ለ12 ሰዓት ከመቀመጥ ይሻላል። 2ኛው ስህተት የዕለታዊ ግምገማ አለመኖር ነው። በቀኑ መጨረሻ ላይ ራሳችሁን እንዲህ ብላችሁ ጠይቁ፣ ዛሬ በትክክል ምን ተማርኩ? አብዛኛው ተማሪ ይህን አያደርግም። ስለዚህ ቀናት ያልፋሉ፣ ግን ለውጥ የለም። በየምሽቱ 5 ደቂቃ ውሰዱ። ምን ሰራልኝ? ምን አልሰራልኝም? ምን ማስተካከል አለብኝ ብላችሁ ራሳችሁን ጠይቁ። ይሄ ነው በፍጥነት ከፍ የሚያደርጋችሁ። አንደኛውና አብዛኛው ተማሪ ችላ የሚለው ሲስቴም ሳይኖራችሁ ማጥናት ነው። ይህ ቀላል ሊመስላችሁ ይችላል፣ ግን ትልቅ ስህተት ነው። በዘፈቀደ ማጥናት፣ ዝም ብሎ ያገኙትን ርዕስ ማንበብ፣ ያለ መዋቅር መስራት፣ ይህ ያለ ካርታ ቤት ለመስራት እንደመሞከር ነው። ጠንካራ ሲስቴም እነዚህን ይይዛል። ግልጽ ግብ፣ ቋሚ የጥናት ሰዓት፣ መደበኛ ክለሳና ሳምንታዊ ፈተና። ሲስቴም ከሌለ ድካማችሁ በከንቱ ይባክናል። ከነዚህ ውስጥ 2 ወይም 3ቱን ስህተቶች እንኳን ብታስተካክሉ ውጤታችሁ ይቀየራል። በቀስታ ሳይሆን በፍጥነት። እስቲ አሁኑኑ ኮመንት ላይ ጻፉልኝ። እናንተ የምትሳሳቱት በየትኛው ነጥብ ላይ ነው? የጥናት ህይወታችሁን ለማሻሻል ከወሰናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከጠቀማችሁ ላይክ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ መልካም የጥናት ጊዜ